ላይክ የላከው ጓደኛ የት አለ መረጃቸው? መረጃ እንፈልጋለን። በቃ ያለ መረጃ ምንም ፋይዳ የለው። ለመታየቷ ደግሞ በጣም ብዙ ሰው እየመጣ ነው፣ እየተናገረ ነው። ከዚህ ውጭ ምን ታመጣለህ ወንዴ? አንተ አሁን ቤተሰብ ምንም አያውቅም ምናምን በጣም ነው እንደማያውቀው እየታገተ የሚወሰድ ብር ሴት እየተደፈረች እያመጡ የሚወሰድ ብር ወንዱ በየቦታው በየበረሃው እየተገደለ የሚወሰድ ብር ቤተሰብ ቅርቅብ አድርጎ እየበላ ቤተሰብ ምን ያውቃል? ዋጋ ይክፈል። የሱን ቤተሰቦች ይክፈሉ። የሱን ቤተሰቦች የስንቱ ቤተሰብ አልቋል። ይክፈሉ። የልጆቻቸውን ስራ በደንብ ያውቃሉ። የማያውቁ እንዳይመስልህ፣ በደንብ ያውቃሉ። ሰላም እንዴት ነው? ያው እኔ ኦፕሽኑ ቢበዛ የተሻለ ነው ብዬ አስቤ ነው ሳሪ። እኔ እንደዛ ያልኩሽ ምክንያቱም አሁን ኦፕሽኑ በስቶ አራተኛ ቀኑ ዛሬ ማርያምን ምንም ከወሬ ሌላ እናመጣ ሳሪ። በሁለቶች ላይ ነው ያልኩሽ ሳሪ። እኔ ያልኩሽ ምንድን ነው የዛኛውንም ቤተሰብ ማግኘት ስለሚቻል የዚኛው የተክላይንም ቤተሰብ የሚያውቃቸው ሰዎች ስለሚኖሩ ስለሱም በደንብ ኢንፎርሜሽን ወጦ ስታወጡ የዚኛው የይመችም የተክላይንም አብራችሁ ነው መውጣት ያለባችሁ። ሳሪ ወንዴ የይመች ሲወጣ ተክላይ ይመጣል። አታስብ። ዝም ብለህ ይመች የሚባለው ሲመጣ ተክላይ ይመጣል። ችግር የለም። ምክንያቱም እነሱ ቼን አላቸው። በቃ አንድ አይነት ናቸው። የሚያወሩት ወሬ እራሱ ያልተስማማ ወሬ ነው የሚያወሩት። አበቃ። ልጅቷ በህይወት አለች ላለመኖሯ ለመሞቷ ደግሞ አስረዱን ስንባል ደግሞ ምንም የሰጡን ኤቪደንስ የለም። ሁል ጊዜ የእኛ ስማችን በቃ ፉከራ ብቻ ነው፣ እንዲህ ብቻ ነው የሚባለው። ስለዚህ ውሳኔ ገብተህ የፈለገው ለምን አይመጣም? ድብልቅልቅ ለምን አይልም? ከዚህ በኋላ ምን ታመጣለህ? በህይወት ያለች ልጅ ሞተች ተብለህ ተረርተህ እንደኖረች ብሬክስ መጣ። ቴንኪዩ። ሰላም እንዴት አላችሁ? ሳሪ እኔ ሀሳብ መስጠት የፈለግኩት ለምሳሌ ይሄዱ አላችሁ ወደዛ ማለት ነው። ከሄዱ በኋላ ልጅቱ በመሰረቱ ልጅቱ ሳትኖር ከተለያየ አቅጣጫ በህይወት አለች። ፕሊስ አትደውሉልኝ። ከተለያየ አቅጣጫ በህይወት አለች የሚል መረጃ ሊመጣ አይችልም፣ ካልታየች ማለት ነው። ካልታየች እንደዚህ አይነት መረጃ በፍጹም ሊመጣ አይችልም። አንድ ሁለተኛ፣ እነዚህ ሰዎች ይችን ልጅ ሲያግቱ ለሆነ ፐርፐዝ ነው፣ ምንም ጥያቄ የለውም። አግተው ገንዘብ ለመቀበል ሊሆን ይችላል፣ ለሌላም ነገር ሊሆን ይችላል። ስለዚህ እነዚህ ሰዎች ካሉበት ቦታ አሁን ያላችኋቸው ማለት ነው የለችም፣ ሂደን አየናት አላገኘናትም የለችም ቢሉ እንዴት መቀበል ይቻላል? ይሄንን በምን መንገድ ነው መቀበል የሚቻለው? ስለሌለች ቦታው ላይ ሂደው ስላላገኟት፣ ኦኬ አላገኟትም ማለት እኮ ሙታለች ማለት አይደለም እንዴ። ቦታ ቀይሮ የሆነ ቦታ ላይ ያስቀምጧት ይችላሉ፣ ሌላ ቦታ ሊወስዳት ይችላሉ። እነሱ ሲሄዱ ግን ቦታው ላይ ከአንድም 2 3 4 ቦታ ላይ ወስደው ሊያሳዩአቸው ይችላሉ ለማሳመን ሲባል። ኦኬ የዛን ሰዓት እነሱ 4 ቦታ 5 ቦታ አይተው ካላገኟት አይ የለችም አላገኘናትም ብለው ይናገራሉ። ኦኬ ከዛ ኦኬ ተብሎ ልንቀበል ማለት ነው? ኖ እኔ በዚህ ይሄንን አሳማኝ እንትን ሊሆን አይችልም። ሌላው ደግሞ አስክሬንዋን ቢሆን ኦልሬዲ ይሄ ወራት ሆኖታል። አስክሬን እዛ አካባቢ ማንም ቢያሳዩ እንዴት ነው የሚታወቀው? አጥንቷ የሞተ ሰው አይደለም ወራት የሆነውና በቀናት እንኳን 2 ቀን 3 ቀን እንኳን ቢሆነው ያው ታውቁታላችሁ እንዴት ሊሆን እንደሚችል። ስለዚህ ሁሉም ሰው በዛ በረሃ ላይ የሚቀርበት ቦታ ላይ የአንድን ሰው አጥንት ወስደው ቢያሳዩ ኦኬ ሞተች ተቀበል። አው እንዴት ሊሆን ይችላል? እንደዛ አይደለም። ሰው ሲሞት ስልክ እኮ አለ እጅ ላይ እኮ አለ። እንደው ሰው ሲሞት በረሃ ላይ ሲቀር እኮ ፎቶ እኮ ታነሳለህ። እንዴት ነው? ቢያንስ እኮ ከዚህ በፊት እኮ ወደ ሳኡዲ ሊገቡ እኮ ብዙ ልጆች እንደዚህ ሲቀሩ መንገድ ላይ ምናምን እኮ አንዳንድ ሰዎች እኮ ምናልባት ይሄንን ቤተሰቡ አካዩ ምናምን ብለው እኮ ፎቶ ሁላ እኮ በውስጥ እኮ ይልካሉ አንዳንድ ጊዜ። ገባችሁ አይደል? ወደ ስደት ሲወጡ ሙታለች፣ ደክማ ቀርታለች እዚህ ቦታ ላይ ምናምን ብለው
ጊዜ በሚዲያ ፎቶ ሲወጣ ታያላችሁ። ስለዚህ ይቺ ልጅ ብትሞት እንዴት ማለት ከቀበሯት እንግዲህ ተቀብራለች ነው አይደል እያሉ ያሉት። ከቀበሯት እንዴት ፎቶ እንኳን አልያዙም ነው ስታስቡት። ማለት ይሄ እኮ እንደው ማንም እንደው ነገ ልጠየቅ እችላለሁ ምናምን የሚለው ነገር ይቅርና ማንም ሰው ዝም ብሎ እንኳን ራሱ ቢቀብር እኔ ቦታው ላይ ሆኜ የሆነ ሰው ብቀብር ፎቶ ይይዛለሁ። ለምን ነገ ጧት ቤተሰቦቿ ሊጠይቁ ይችላሉ እርማቸውን ለማውጣት ምናምን ተብሎ እንኳን እንደው ከስብዕና አንጻር ነው የምላችሁ ሰው ከመሆን አንጻር እንኳን ራሱ ቤተሰቦቿ እርማቸውን እንዲያወጡ እውነቱን እንዲቀበሉ ተብሎ ፎቶ ይላክላቸዋል ነገ ጧት ተብሎ ይህንን ለኤቪደንስ እንኳን ይያዛል። ስለዚህ አንደኛ እነሱ ሂደው ካላገኟት አላገኘናትም ቢሉ እንዴት መቀበል ይቻላል? ሁለተኛ ሙታለች ተብሎ የአንድን ሰው አጥንት አውጥቶ ቆፍሮ ቢያሳዩ ኦኬ ተብሎ መቀበል ይቻላል ወይ? አይሆኑም። እነዚህ ሁለቱም ትርጉም የላቸውም። ሌላ መንገድ ሌላ መፍትሄ ነው ማምጣት ያለበት። ልጅቷ ሲጀመር ሳትታገት እዛ ቦታ ላይ ሳትታይ አለች ተብሎ ማንም አይናገርም። ማንም እንዴት ሊናገር ይችላል መጥቶ እስኪ? ስለዚህ እነዚህን ሁለት ነገሮች በደንብ ልታስቡበት ይገባል። ቦታው አስክሬን ለማግኘት የሚጠፋበት ቦታ እንዳይመስላችሁ። ድንበር ነው፣ ያው የታወቀ ነው። እሺ ብሬክስ፣ ይሄ ሁለቱም እኛም ጋር ለምሳሌ የመጀመሪያ ቀን ጉዳዩን አለች ብለን ላይ ላይ ስንገባ የጅዳው ደላላ እና ደግሞ እዛ ያለው ተክሌ ሆነው በስልክ አገናኝተው ላይ በስልክ ለመሞቷና ቀብሯን ወይም ደግሞ የዛን ቀን የለበሰች ስለሚያስታውቅ ከቦታው ላይ ሄደን ቪዲዮ ቀርጸን እንድንልክላችሁ ቀን ስጡን ብለው ወይም ደግሞ እናንተ የምታምኑትን ሰው ላኩና ቪዲዮ ይቀረጽና ለህዝቡ እናሳውቃለን በሚል የመጀመሪያ ቀን ተስማማን። ተስማምተን እንደቆየን ከሰዓት በኋላ በስልክ ደውለው ላይ ያለው እንግዲህ ሁሉም ይስማ ብለው ነው ሚወቱን ያነሳሁት። ሁሉም መስማት አለበት። እዛ የነበሩ ልጆች ዛሬም አይተናታል አሉ። ወደ ሆነ ቦታ የሚጫኑ ሩካቦች ነበሩ፣ እዛ አይተናታል አሉና ይሄ አስክሬን ቀርጸን እናመጣለን የሚባለው ነገር እንዳትስማሙ እኛ አይተናታል ሲሉ ጉዳዩን የተስማማ ዛሬ ነበር ሊያመጡ የነበረው። በሁለታው ስምምነታችን ዛሬ ነበር ሊያመጡ የነበረው አስክሬኗና ቦታውን ቀርጸው ቦታ እንደቀረች አብረዋት የነበሩ ሰዎች ቦታውን ያውቁታል ወዘተ በዛ በሚል ከሰዓት መጥተው ግን ልጅቷ አለች አስክሬን እናመጣለን በሚል እንዳትስማሙ። ምክንያቱም ቅድም እንዳልከው ብዙ ሰዎች በየመንገዱ ስለሚሞቱ የእነሱን አስክሬን ወይም ደግሞ እሷ በሕይወት ስላለች የዛን ቀን የለበሰችውን ልብስ አመሳስለው ለማምጣት ስለሚችሉ ልጅቱ በሕይወት ስላለች በሕይወት እንድትወጣ ታገሉ፣ አስክሬን የሚለው እንዳትቀበሉ ብለውን ነው። እንደገና ጉዳዩ እንደ አዲስ እንትን ብለን ለሁለት ቀን የዛሬ 3ኛ ቀኑ የጀመርነው። ትላንትና ይሄ የጅዳው ደላላ ደወልንበት አላነሳልንም። ከላይብ ከወጣው በኋላ ደውሎ እኔ ሶሻል ሚዲያ መናገር ስለማልችል ነው እዛ በመጣ እኔን አትቀበሉኝም ስለምታወራክቡኝ ምናምን ወዘተ ነውና እኔ ራሴ ሄጄ እዛው ሄጄ ሞተች የሚባልበት ቦታ ወይም ደግሞ አለች የሚባልበት ቦታ ሄጄ እውነታውን ላምጣ፣ ካለችም አለች ከሌለችም አስክሬኗን አለ። እስቲ እንዴት ብለህ እንደምታመጣ እንዴት ብሎ ህዝቡ እንደሚያምንህ ህዝብ ጋር ሆኖ ነገ ይወሰናል ብየዋለሁ። አሁን ይኸው አላነሳ ያለው እውነታ ይሄ ነው። ልጅቱ እንግዲህ እሺ ቀጥል። ይኸውልህ አሁን አስክሬን ለሚባለው ያንን መንገድ ብሬክስ እንኳን ደህና መጣ ሰላም ብያለሁ። ያን መንገድ ሁላችንም ጠንቅቀን እናውቀዋል። እዛ መንገድ ላይ ስንት አስክሬን አለ? አስክሬን ማንኛውንም አስቀምጣት ይችላል። እሰማለሁ፣ ድምፄ ይቆራረጣል። አንዴ
ይኸውልህ የጅዳው ደላላ ፎቶ ካላችሁ ላኩልን። ፎቶ ስለሌለን ነው። ፎቶውን ለምን አለጥፍ ምናምን የለኝም። ፎቶው ካላችሁ በዋትስአፕ ላኩ። ፕሮፋይል ስር ባለው ስልክ ቁጥር ቀጥል። ይሄ ለዚህ መረጃ ከፈለጉ መጀመሪያ የ20 ደቂቃ ልዩነት ነው አይደል? ይሄ የገጠር ልጅ የሚባለው ያን ጊዜ ስትሞት ከመቀበሯ በፊት መልሰው ጠርተው እሱን ቪዲዮ አስደርገው ፎቶ አስነስተው ልጁን ቪዲዮ ሲሰራ ያን ጊዜ መረጃ ተብለ ስለምትጠይቅ ለቤተሰቦቿም መሞቷን እንዲያረጋግጡ ና ፎቶ አንሳና ወይ በስልካቸው እነሱ ስልክ ይይዛሉ ወይ በስልካቸው እነሱ አልያዙም ከተባለ 20 ደቂቃ ልዩነት ነው ያለው። ተመለስና ፎቶ አንሳ። ይህንን ለቤተሰቦቹ አድርስ። እኛ በመንገድ ላይ ስንመጣ የሚሞቱ አሉ አይደል? ያ ሲሞቱ ፎቶ አስነስተን በእነሱ ስልክ ቁጥር ልከን መሀል ሀገር ላለ ሰው ያ ቪዲዮ እንዲላክ ለቤተሰቦቻቸው እንዲደርስ ያ ቪዲዮ እንዲላክ ፎቶ እንዲላክ አድርገን ለቤተሰቦቻቸው እንዲደርስ የብዙዎችን አድርገናል። መረጃ ከተባለ ያን ጊዜ እንጂ ተቀብራ ሞተች ከተባለም ዛሬ ቦታው ላይ ሂዶ ድንጋይ ፈንቅሎ የሌላ ሰው ስንት አጽም ነው ያለ እዛ ቦታ፣ ስንት አስክሬን ነው ያለ አይደለም ያልተቀበረ በየመንገዱ ላይ አለ። በምንድን ነው የምናምነው? ይሄ አይሆንም። ማምጣት አለበት። ልጅቱ በህይወት አለች። ከራሳቸው አብረዋት ከነበሩትም የሚናገሩት ነገር ትክክለኛ ነገር አለ። መረጃም አለች እየተባለ 5-6 ሰው እየሰጡ ነው። ስለዚህ መሆን ያለበት ምንድን ነው? የጅዳው ደላላ መያዝ ባለበት መያዝ አለበት። በተረፈ ሁለቶቹ ናቸው አሁን ተጠያቂዎች። እዛ ቦታው ላይ ሂጄ ሆሹ ላይ ሂጄ እንደዚህ ፎቶ አንስቼ ዋሻ ውስጥ ገብቼ የለችም ሌሎችም ፎቶ አንስቶ ምናምን አይሰራም። ይልቀቋት እሺ ሚወት አደርጋለሁ። ጆከር ፎቶ እናመጣለን የሚሉ አሁን ገለው ነው ፎቶ ይዘው የሚመጡ ቪዲዮ የሚያመጡ 2 ወር 3 ወር ካለፋት በምን ሂሳብ ነው እነሱ እናመጣለን የሚሉት? ይኸውልህ አሁን ጉዳዩ ፎቶ ምናምን እንዳይጠይቅ መጀመሪያ ለቤተሰብ ይሄ የገጠር ልጅ የሚባለው ወጥቶ እነሱ ጋር ነው ያለ። ምን አደረገ? ልጅቷ እኛ ጋር ነበር እየሄደች ያህል ደክማ ሙታለች ቀብረናታል ብሎ ቪዲዮ ሰራ። በዛ ልጅ ምክንያት 2 ወር ከምናምን ቆየች። አሁን መረጃ ሂደን እናመጣለን የሚሉት የተከበረችበትን መቃብሩን ቆፍረው በምን አልበሰበሰች? እንዴት ይለያል? የሞተ ሰው 2 ወር 3 ወር በምን ይለያል? ሌላ ማታለያ ነው። እና አሁን በህይወት ያለችው ልጅ ገለው ፎቶ አንስተው ሊልኩ ነው እንዴ? ሙታለች ብሎ አሁን ሀሳባችሁ እንደዛ ነው የሚሆን እንዴ? ምን 3 ወር ያለፈው ነው። አስክሬኑ መቃብሩን ሂጄ አመጣለሁ፣ ቆፍሬ አመጣለሁ፣ አጽሙን አሳያለሁ። ፊቷም እኮ ኦልሬዲ ስጋዋ እንትን ይሆናል። ይለያል አይደለም? 2 ቀን ካለፋት ታብጣለች። በምን ይለያል? ይሄ ሀሰት ነው። አለች በህይወት ልጅቷ እኮ በትክክለኛ ልጅቷ በህይወት አለች። አይ ቲንክ አሁን ፎቶ እና ቪዲዮ ይዘን መጣን ካሉ አሁን ገለዋት ነው የሚያመጡ እንጂ ሊያመጡ አይችሉም። ኦልሬዲ 3 ወር 4 ወር ፎቶ እና ቪዲዮ ካሉ ለቤተሰቦቿ እስከዛሬ ሳይደርስ አሁን ፎቶ እና ቪዲዮ ከመጣ እንደ አዲስ ገለው ነው የሚያመጡት። ልጅቷ በህይወት ገለዋት እንደሚያደርጉ እንጂ እንደዛማ አያደርጉም። ኖርማል ቢኮዝ አይታይም። ጭራሽ አጥንት ነው የሚያገኙ። በመሰረቱ እዛ ድንበር አካባቢ ሰው ሲሞት በስነ ስርዓት እንኳን መቀበር የማይቻልበት ቦታ ነው። እንደው ዝም ብሎ ፈሪሃ እግዚአብሔር ያለው ሰው ስብዕና ያለው ሰው ከሆነ ነው እሱ ሊቀብር የሚችለው ማለት ነው። ስብዕና ያለው ሰው ደግሞ መቅበር ከቻለ ፎቶ እንዴት አለማንሳት ቻለ? ኦኬ ድንበር ላይ ወድቆ የቀረን ሰው የሚቀብረው ሰብአዊነት የሚሰማው የሰው ልጅ ብቻ ነው። ካልሆነ ሁሉም ነፍሴን አውጭን እያለ ነው የሚሄደው። ኦኬ ሲቀበሩም ዝም ብሎ የሆነ አፈር ጫር አድርጎ እዛ አፈር ማልበስ በሚለው እንጂ እንደው አውሬ ሁላ ሊበላው ይችላል። ሳምንት ሁላ መቆየት አይችልም። ገባችሁ አይደለ? አይደለም ይሄ ወራት የቆየ ይቅርና ወራት በስነ ስርዓት የቀብር ስነ ስርዓቱን የተፈጸመ ሰው እንኳን ራሱ ወራት ይቅርና ሳምንታት እንኳን ሊቆይ አይችልም። ተረዳችሁ? ስለዚህ ይሄ ዝም ብሎ ቪዲዮ ቀርጸን እናመጣለን፣ ፎቶ እናመጣለን። ያ ቀብረው በስነ ስርዓት
ቆፍረው ቀብረው ከቀበሯት እንዴት ቪዲዮ ማንሳት ጠፋቸው? የዛን ጊዜ እንዴት ፎቶስ ማንሳት? እንደው ቪዲዮ ይቅር ፎቶ ማንሳት አይቻልም? ይቻላል። ትርጉም ከአምባሲው ጋርና ከኮሚቴ ጋር ከጀነቱ ጋር ከድንበር ያለው ሁኔታ ደግሞ ስለሚሰራ ስለነበርኩ ነው። ጉዳዩ ስለሸፋት በጥብቅ ስለሚሰራ ስለነበርኩ ነው። እዚህ በበረሃ ላይ በየመና በኩል በሰውቱ ድንበር ላይ እንደዚህ ሸፋቱ አክቶ ሰውም ብር ያሳውላሉና ሰውቶች የሚደፉ አካል ዘፈን ከአንተ ጋር ነው ያለው ወንድም የሆነ ጫጫታ አለ አንተ ጋር መሰለኝ። አዎ እሺ፣ ችግር የለም። አይ በደንብ እንድትሰማ ነው። እሺ፣ አሁን ልጅቷ 4 ቀን ነው 3 ቀን ነው የተከራከራቸው ያላችሁ በድንበሩ ጉዳይ። አሁን ምን መሰለ፣ እዚህ ደላላ ያሉ በድንበር ላይ እገታ የሚሰሩ ሰዎችም መጀመሪያ ማን ነው መረጃ ያመጣው ሰውየው በአይን አይቶ ነው ይሄ መረጃ እኩል መረጃ አለው ብላችሁ መጥራት አለባችሁ። ሁለተኛ ደግሞ እዚህ ድንበር ያሉ ትግራዎች እዚህ ሽፍትነት የሚሰሩ እያንዳንዱ መረጃ ስለሳቸው አለኝ። የእሳቸው ፎቶ ካላችሁ አምጡልኝ። ሌላኛው ደግሞ ይሄን